እንደዚህ ያስለቅሰንም ባለሱቅ ሽንኩርት አለ ስንት ኪሎ ነው የፈለከው? 1 ኪሎ ስንት ነው? 1 ኪሎ 150 ብር ነው። ሽንኩርቱ ጂም ጀመረ እንዴ? አረ ኪሎ ጨምሮብን እኮ ነው። አሁን ቀልዱን ተውና 1 ኪሎ ሽንኩርት ስጠኝ። ወንድሜ ሽንኩርት ገዝቼ መጣሁ። ብሩን ኬታ መጣው? ከራሴ ነው ከኪሴ። አትዋሽም። ብር ኬታ መጣለህ አንተ? አልሰማሁም ለማለት ነው። እኔ እኮ ነኝ ለአላሙዲን ብር አበድሬው ሀብታም የሆነው። አንተ ልጅ ውሸት ጀመርክ። የአንተ ምት እንደሚያስለቅሰው ሽንኩርት ራሱ እንደዚህ አያስለቅስም። ዛሬ ደግሞ በጊዜ እየጮኸ ነው። ማይምላልኝ እንዴት ነው የሚሮጠው? አንተ ባጃጅ ትንሽ ሆና እንዲህ እየሮጠች ስታድግ ደግሞ እንዴት እንደምትሮጥ አሰብኩት። መንጃ ፈቃድ አምጣ። ይኸው እስኪ ፍሬንቾ ይሰራል? ፍሬንቾን አብራ። አይ ይሰራል። እሺ ጎማስ ንጹህ ነው? አዎ ንጹህ ነው። ቼክ አድርጉት። አይ ግሬ አንተ ጎማው ማነው እንደ ነፋው? ልገለኝ ነው እንዴ? ደግሞ የምንቀር ነው በ3 ጎማ ምንነዳ። አንዱ ጎማስ አይል እኮ 3 ጎማ ነው ያለው ነው እንዴ? ሐሳቤ እኮ 4 እግሮች ላይ ስለሆነ ነው። አረ በምን ልቅጣው? ይሄማ የሚቀጣ ጉድ አይደለም። አረ እኔ መሞቴ ነው። ፈጣሪው ለማረገው ነገር አንተ ቅርበ አንተ እንደሱ አይደለህም። አንተ ፈረዳኛለህ። እንደውም የኔ ወንድም አንድ ነገር ልንገርህ፣ ራበኝ እኮ ተርፍታን እንጂ lava ጀሬ አቶ በለጠ እንዴት ነው? እኔም ብሎት ግን ካልታዘቡኝ አንድ ነገር ብቻ ልናገር። እኔ አይገባኝም እኮ ግን አንድ ነገር ምን ሆንክ ደግሞ? ምንድነው? ይኸው ከ2010 ጀምሮ እንደ ቡታ ጋዝ ክሩን ብቻ እየቀያየሩ ይሄን ጫማ አረጉት። አይበቁትም? አያሳዝኑትም? ደሞዝ አሉት አይደል? አይገዙም? አያረጉም? ምን አንተ ይሄን ከምታስብ ትምህርትን አታስብ። ሄሎ ማብራት ኃይል ሰፈራችን ውስጥ ማብራት ሳይጠፋ አንድ ቀን ሞላው። ሰላም ነው እንዴ? ምን ያወራል? መሱድ አቤት። እንቆቅል ምን አውቅል? ቢሄድ የማይደክመው ማብራት። ሃሎ ጋስ ተጋቡ ምን አሉ? የጋሽ ከበደ ልጅ ባንዲራሪን ተመረቀ ይበለው። መጥፎ ሰው ነበረ። እንኳንም ባንዲራሪ ተመረቀ። እስኪ ዛሬ ደግሞ ለባለቤት ጫማ ልዛለን። አንድ ጫማ ሲያቀይር 3 መንግስት አየን። የኔ ወንድም እስኪ ለባለቤት ምርጥ ጫማ ስጠኝ። ለገንዘቡ አታስብ፣ ጫማው ብቻ አሪፍ ይሁን። እሺ ይሄው ምርጥ የቪየትናም ጫማ። ለጥንካሬው አያስቡ። ይሄን ጫማ የትም ቢሄዱ አያገኙትም። ለጥራቱ አይጠራጠሩ። ከጫማዎች ሁሉ ለየት ያለ ጫማ ነው። ምን ነው የኔ ልጅ ጭቃና ቦይሳል እራሱ ዘላላል። በጣም አሽቃበክ። ለነገሩ ጫማ አሪፍ ይሁን እንጂ ለገንዘቡ አታስብ። እና ዋጋው ስንት ነው? ዋጋውማ 70 ሺህ ብር ነው። 70 ሺህ ብር? አዎ 70 ሺህ ብር። ጫማው ስንት ቁጥር ነው? 42 ቁጥር ነው። አጉል አፍታም ትሰራን የአፍታም ጫማ መሸጫ ገብቼ ዛሬማ አልዋረዳትም። የኔ ወንድም በዚህ ከራ 60 ቁጥር ይኖራል እንዴ የትዬ ቀለማ ልጅ እንዴት ነህ? ሰላም ነው ታቶ በለጠ? ተመርቀሻል ደግሞ ስንተኛ ወጣ? ሚስት ግን ደህና ናት አቶ በለጠ? አሁን የጠየቅኩህ መልስልኝ። ስንተኛ ወጣ አልኩህ እኮ። ልጆቱን ደህና ነህ በሉልኝ። እሺ አንተ የጠየቅኩህ መልስልኝ እንጂ ና አንተ እንዴ ለምንድን ነው ትምህርት ቤት ያልከው? በዚህን ሰዓት ኳስ ትጫወታለህ? ደግሞ የባለፈውን የቤት ስራ ለምንድን ነው ያልሰራው? ጎረቤት ጋር እኮ ስላደርኩኝ ነው የቤት ስራም ያልሰራሁት። በምን ምክንያት ነው ጎረቤት ያደርከው? የቤት ስራ እኮ ላለመስራት ነው። የቤት ስራ ላለመስራት? እኔ እኮ በአንተ እድሜ ወይኔ ጀመረው። የቤት ስራ ሳልሰራ አባቴ አንድ ቀን ብቻ እኮ ነው የመታኝ። ሌላው በሙሉ የግድያ ሙከራ ነው። እኔ ስለማልገርፍ የቤት ስራ ለመስራትን እንደ ጀብድ ትቆጥረዋለህ አይደል? ተረፍኩ በእናንተ ጊዜ ቀረ። አሁን ቶሎ ተደበቅ። አስተማሪክ ሳታይ መጀመሪያ ማን ቅር ያለክ? እንደውም መደበቅ ያለብህ አንተን አባዬ። እንዴ ለምን? ምክንያቱም አባዬ ሞታል ብዬ ነው ያስፈቀድኩት። ለካኔን ሁለተኛ ሚስት አግብቶብኝ ነው ትላለህ። ዛሬ ብቻ ይምጣ ወደ ሀገሬ መሄድ ነው ፈልገው። ወዷ ባለቤቴ ኪያዬ ሁሉ ነገር እኮለሽ መጣውልሽ። ስንተኛው ባለቤትክ ነኝ? እኔ ለሁለተኛ ሚስት ጫልቱን እንዳገባ ሰምቻለሁ። አረ ጫልቱ እኮ ሚስት አይደለችም። እና አያት ናቸው። እኔ ካንተ
ያው ምንድነው ይሄ? ይሄማ መሄጃ። ኧረ እባክህ እምልሻስ ሳይሰማ መስከረም አይጠባሉ። ምን አንድ እንጀራ ስንት እንደገባ ታውቃለህ? ኧረ ድፍን የኢትዮጵያ ሀብት ባለውና ሳግዛ መጣ። ርበክ ወጡን እንደ ሾርባ በማንኪያ እየተቀባበልን እንጠጣለን። ሀብሩን ደግሞ ይጠራቀምና የቤት ኪራይ ይከፍላል። ቀልደኝ። ሰላም አሉ ጋሼ። ሰላም ነው ይመስገነው። አረፍ በሉ። የመጣሁበትንም ዓላማ ሳላሳካ ልቀመጥ የላኩኝ ሰዎች አይፈቅዱም። ምንድነው የመጡበት ዓላማ? የመጣሁበትም ዓላማ ልጆትን ለልጃችን እንዲሉን ነው። ልጆትን ለልጄ? በዚህ ዘመን ልጅ መዳር ከባድ ነው። እና ጊዜው ምንም ከባድ ቢሆን የእርሶ ልጅ ቆማ ልቀር ነው። እና ልጁ ጸባዩ እንዴት ነው? ጸባዩማ ተመሳሳይ ነው፣ መቼም አይቀርም። እንዴት? ጠጥቶን ሰፈር ይበጠብጣል፣ ሳይጠጣ ሰፈር ይበጠብጣል። እና ልጁ ምን አለው? ሰውየውማ ሙድም አለው ፈጣሪም አለው። ያልኩት የራሱ የሆነ መኪናና ቤት አለው። እርሶ ስንት ዓመቶት ነው? እኔማ 70 ዓመቴ ነው። እርሶ በ70 ዓመቶ የግሎት መኪናና ቤት አለዎት? የለኝም። ታዲያ እርሶ በ70 ዓመቶ ያላገኙትን እሱ በ25 ዓመቱ ኬት ያመጣል? ዳው ጨዳቃው ሳሙናው አረፋው አንዱ ያራዳል ወተት ሰልሉኝ 700 ፈራ ተስካሩን ያብሉኝ አይዘበል አራዳው ጨዳቃው ሳሙናው ያስጨበጭባል። ቆይ እኔ እሸቱ ጋር ብቀርብ አብራችሁ ዱባይ የምትሄዱ መስሏችሁ ነው? ለማንኛውም ከትላልቅ አርቲስቶች ጋር ፊልምና ተከታታይ ድራማ እየሰራን ስለሆነ ድጋፋችሁ የለኝ። ሰይፉ ጋር እንገናኝ። ፒስ። ሰላም አሉ ጋሽ ከበደ፣ ቀበሌያችን ከንቲባ። በጎ ነኝ። አረፍ በሉ። እውነት እርሶ ጥሩ ሰው ኖት? እንዴት? እኔማ ቀበሌ እንደለመዱ ጠይቆ ስመጣ ነገኑ እያሉኝ እንዳያግሏሉን ፈርቼ ነበር። እውነቴን እኮ ነው ጋሽ ከበደ። የኢትዮጵያን ሕዝብ ዓመት ሙሉ ያጠራቀመውን ትዕግስት ቀበሌ አይደል እንዴ መጥቶ የሚጨርሰው? ኧረ እማማ ዝናሽ ባኮቶኝ በጣም አሞኛል። እና ደሞቱን ተመረመሩ? አዎ እርግጠኛ ነኝ ደሞት ሲመረመር ደሞት ውስጥ የተገኘው የኢትዮጵያ ሕዝብ ቀልብ ነው። እና ምን ያምሮታል? እኔማ ስጋ ያምረኛል። ስጋ? እኔ ያመጣሁት ስጋ? አዎ። አይዞ አምሮ ይተዋል። እኔ ብቻ ነኝ ግን ድፍን 200 ብር ከቤት ይዤ ወጥቼ 100 ብሩን የምጠቀመው 100 ብሩ ደግሞ የሚሰለብብኝ የሆነ ነገርማ አለ። እንዴ መስሉ በገዛ እንዴ? አይ እየተከተለችኝ ነው። ስንቱን ንገረኝ። በጊቷን ስንት ነገዛ? እሬ 5000 ብር። 5000 ብር? ይኸው አሁን በጊቷን ያግቱብሃል። ለነገሩ ሊሆን ይችላል። አጋጭ ከመብዛቱ የተነሳ አጋጭ ራሱ እየታገተ ነው። እማዬ! ማነው ልጄን መታው? እነ ቦቸራ መቱኝ። ማነው ቦቸራ? የኔ ልጅ መሆኑን ያውቃል? አያውቅም። አያውቅማ። እኔ ልጅ መሆኑን ቢያውቅማ አይነካም ነበር። ያለበት ውሰድ። ኧረ እማዬ ከባድ ናቸው። ከኔ በላይ ከባድ አለ። መቀጥቀጥ ማልችል መቀጥቀጥ መፍትሄ ነው። ዛሬ አለቃቸውም። ቆይ የህሊና ጸሎት ያስፈልገናል። አቤት፣ ምን ፈለጉ ማዘር? እኔ የፈለኩት ልጄን የመታውን ሰው ነው። ልጆትን እኛውን ነው መተነው። እናንተማ ጨዋ ናችሁ። ልጄን የመታውን ሰው አሳጡልኝ። ኧረ እማዬ እነሱ ናቸው። እነሱ ናቸው? እናንተ ናችሁ እንዴ? አዎ እኛውን ነው የመታነው። እንደዛ ከሆነ ታላቁም ታናሹም አለ። ላንጣላችሁ ነው። በደንብ ቅጡልኝ።